እንዴት ናችሁ ውድ ቤተሰቦቻችን ሰላም ናችሁ ወይ? ይሄን የመሰለ ለሰንበት የሚሆን የቡና ቁርስ ዳቦ አዘገጃጀት እንዴት እንደሆነ እናሳያችኋለን። ከተመቻችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ። ወደ አዘገጃጀቱ እንገባለን። መጀመሪያ ግብአቶቼን አሳያችኋለሁ። የጨመርኳቸውን ግብአቶቼን እንግዲህ አንድ በአንድ ስላላሳየኋችሁ ይቅርታ እየጠየቅኩኝ አሁን የምታዩት ይሄ ድንብላል፣ ጥቁር አዝሙድ፣ ቫኒላ፣ ዘይት፣ አንድ ብርቱካን እና ለብ ያለ ውሃ፣ ስኳር ትንሽ በቀላሉ ተጠቅመን ይሄን ውህድ አዘጋጅተናል። ከዛ በኋላ ያው ዱቄቱን እየጨመርኩ ነው እያያችሁ ያላችሁት። በምትፈልጉት መጠን እናንተም ዱቄታችሁንም የጨመርኳቸውንም ግብአቶች መጨመርም መቀነስም ትችላላችሁ። ቤተሰቦቼ እኔ ያው ትንሽዬ ለሰንበት የምትሆን ትንሽዬ የቡና ቁርስ ለማዘጋጀት ነበረ የፈለኩትና የተጠቀምኳቸው ግብአቶችንም በጣም በትንሹ አድርጌ ነው። አሁን እንደምታዩት እጄን በደንብ ታጥቤ በእጄ እየቀላቀልኩት ነው። በደንብ አድርገን አለስልሰን እንደዚህ እያደረግን እናቦካለን ማለት ነው። በደንብ ምክንያቱም ለስለስ ካለልን ብዙ ጊዜ አይታችሁ ከሆነ ለስለስ ካለ የመንፋቱ ነገር በጣም ውስጡ ደግሞ ፍርፍር እንዲል ይረዳናል። አሁን እንደምታዩት ይኸው እንደዚህ አድርጌ በደንብ አድርጌ እሽት እያደረግኩት ነው። እሽት አድርገን እናቦካዋለን ማለት ነው። ከዛ እንደዚህ አድርገን ካሸን በኋላ ብትፈልጉ ይሄ ላስኬት አለ በሱ ሸፈናችሁ ማስቀመጥ ትችላላችሁ። ክዳን ካላችሁ ደግሞ ክዳን ነገር ከደን አድርጋችሁ ማስቀመጥ ትችላላችሁ። እኔ ክዳን ነበር የተጠቀምኩት። እንደዚህ ሽት ካደረኩት በኋላ ከድኜ አስቀምጠዋለሁ ማለት ነው። ኩፍ እንዲል በደንብ አድርጎ ኩፍ እንዲልልን በደንብ ክድና አድርጌ አስቀምጠዋለሁ ማለት ነው። እሺ አሁን ኩፍ ብሎልናል እንደምታዩት ነፋ ብሏል። አሁን ደግሞ ያው ፓትራችን ላይ ለማድረግ እያዘጋጀን ያለነው። እኔ ሁል ጊዜም ዳቦ ስጋግር በኦቭንም ይሁን በምንም ይሁን ኮባ መጠቀም እወዳለሁ። ምክንያቱም በኮባ የሚጋገር ዳቦ ያው ሽታውም ምኑም ሁሉ ነገሩ ደስ ይላል፣ ባህላዊነቱንም አይለቅምና እንደምታዩኝ የስረኛውን ኮባ እያደረግኩ ነው። ከዛ ሊጤን ገለበጥኩኝ። ሊጤን ከገለበጥኩኝ በኋላ በደንብ እቃው ሙሉ እንዲሆን ምክንያቱም አንድ አይነት እኩል ሌቭል እንዲኖረው በማሰብ ወደዛ እያደረኩት ነው። እንደምታዩን በደንብ እኩል እንዲበስልልኝም አንዱ ቦታ ደግሞ ወፈር አንዱ ቦታ ደግሞ ቀጠን እንዳለ እኩል እንዲሆን ሁሉም ቦታ ላይ በደንብ እንትን እያልኩት እገኛለሁኝ። ያው ከዛ በኋላ እንደዚህ ካደረግነው በኋላ ከላይ የሚጨመሩ ግብአቶች ካላችሁ እኔ ለምሳሌ ተለቅሞ በደንብ ተለቅሞ ተቆልቶ የተዘጋጀ ሰሊጥ አለኝ። እሱን ነው እዚህ ጋር እያደረግኩ ያለሁት። ያው እንግዲህ ሰሊጥ ዳቦ ያው ብዙ ጊዜ ደስ ይላል። ከዛ ደግሞ ሌላ ደግሞ ግብአት እየተጠቀምኩኝ ነው። ዘቢብ እየተጠቀምኩኝ ነው። ዘቢቡ በደንብ ወደ ውስጥ በደንብ እንዲዳረስ ያው በሊጥ ሸፈን እያደረግኩት ነው። እናንተም ደግሞ ያላችሁን ዳቦ ውስጥ ጨምራችሁ ስትመገቡት የምትወዱትን ነገር መጠቀም ትችላላችሁ። ያው እኔ የተጠቀምኩት እነዚህ ሁለት ነገሮችን ነው። እንደምታዩት ዘቢቡን እያደረግኩ ነው። ዘቢቡ በደንብ ወደ ሊጡ ወደ ውስጥ ገባ እንዲል አሁን ጨርሻለሁ። ከላይ ያለው ኮባዬን እያለበስኩኝ ነው። ከላይ ያለው ኮባዬን በደንብ ክፍተት እንዳይኖረው ያው በደንብ አድርጌ እያለበስኩት ነው። አሁን ያው እንግዲህ ወደ መጨረሻ ወደ ኦቨን ውስጥ ወደ ማስገባት እገኛለሁ። ኦቨኔን 50 ላይ ነው ያደረኩት። በደንብ አድርጎ ከላይም ከታችም እንዲያገኘው ፋኑንም ለኩሼዋለሁ። በደንብ ንፍት አድርጎ እንዲያበስልልኝ ማለት ነው። ያው አሁን ወደ ኦቨን አስገባሁኝ ማለት ነው። አሁን እንግዲህ ደቂቃውን ጨርሷል። ያው እንደምታዩት ኦቨኔ ውስጥ ነው ያለው። ገና ከኦቨን ውስጥ እያወጣሁት ነው። እንግዲህ ፋይናሊ እንደዚህ አይነት ቆንጆ የሆነ ዳቦ ሆኖልናል ማለት ነው። እናንተም በየቤታችሁ ከወደዳችሁት
መሞከር ትችላላችሁ። ለሌላው ሼር በማድረግ ለሌላ ሰው እንዲደርስ እንድታደርጉልኝ ውድ ቤተሰቦቼ፣ አስተያየትም ካላችሁ ኮሜንት ላይ ብትጽፉልኝ፣ ሌላም ደግሞ እንድሰራላችሁ የምትፈልጉት ነገር ካለ ይሄን ስሪልኝ ብትሉኝ ባለኝ ግብአት አሰርቼ ለማቅረብ እሞክራለሁኝ። እስቲ ውስጡን እንየው። እንግዲህ ዳቦአችን በዚህ መልክ በስሎልናል። ይሄው እንደምታዩት ቆንጆ ዳቦ ሆኗል። ዘቢቡን በደንብ ይታያል። ቆንጆ ዳቦ ፍርፍር ያለ ዳቦ ሆኖልናል። እናመሰግናለን። ቻው